በሚያብረቀርቅ ሰማያዊ ባህር ውስጥ እንደተደበቀ ሀብት ናት ተብላ የተቀመጠች በተፈጥሮ ውበት የተሞላችና ምድራዊ ገነት ወደሚሏት የአፍሪካዊቷ ሀብታም ሲሼልስ ደሴት እንጓዝ። ነገርን ከሱር ውሃን ከጥሩ እንዲሉ መጀመሪያ መሰራረቷን ስንመለከት የተመሰረተችው ለምሳሌ በ16ኛው ክፍለ ዘመን በአውሮፓ አሳሾች በተለይም በፖርቹጋል ከተደረገው ግኝት ጀምሮ ስንመለከት ዘርፈ ብዙ ሆኖ እናገኘዋለን። የፈረንሳይ ሰፋሪዎች በ1770 ወደ ደሴቷ ሲደርሱ ምንም ሰው አልነበራትም። በዚህ ምክንያት ቀኝ ገዢዎች በመሆን እንደ ቀረፋና ቫኒላ ያሉ ሰብሎችን እንዲያመርቱ በባርነት አፍሪካውያንን ይዘው መጥተው ነበር። በመቀጠል ደሴቷ በ1810 በእንግሊዝ ተይዛ በአስተዳደርና በህብረተሰብ ላይ ከፍተኛ ለውጦችን አስከትሏል። በ1835 ደግሞ የባርነት መወገድ ወሳኝ ወቅት መሆኑን አመላክቶ ነበር። ይህም ቀደም ሲል ባሪያ የነበሩት ግለሰቦች ከህንድና ከቻይና የመጡ ነጋዴዎች ጋር በመሆን ለተለያዩ ማህበረሰብ እንዲፈጠሩ አስተዋጽኦ እንዲያደርጉ አስችሏል። እንደገናም ይህም በስነ ህዝብና በባህላዊ ገጽታ ለውጥ ላይ ከፍተኛ ተጽዕኖን አሳድሯል። እናም ከጊዜ በኋላ ሲሼልስ የአፍሪካ፣ የአውሮፓና የእስያ ተጽዕኖች ማረፊያ ሆናለች። ማንነቷንና ማህበራዊ መዋቅሯንም ቀርጻ በማስቀመጥ ዛሬ ላይ ሲሼልስ በባህል ቅርስና በአካባቢ ጥበቃ ቁርጠኝነቷ ትታወቃለች። ባለፉት ዓመታት በቅኝ ግዛት ካለፈው ታሪኳ ካመጣው ተጽዕኖ ልዩ የባህል መደባለቅን ፈጥራለች። ይህም የፈረንሳይ፣ የአፍሪካና የእስያ ቅርሶች በስነ ህንጻዋ፣ በቋንቋዋና በባህሎቿ ውስጥ ዛሬ ላይ በግልጽ ይታያሉ። ሲሼልስ በህንድ ውቅያኖስ ውስጥ የምትገኝ አስደናቂ ደሴት ስትሆን ዓይንን የሚስብ የተፈጥሮ ውበቷ በብዝሃ ህይወቷ እና በጥንታዊ ባህሏ ጭምር ይታወቃል። የቆዳ ስፋቷ በግምት 459 ካሬ ኪሎ ሜትር ወይም ወደ 177 ካሬ ማይል ሲሆን ይህ አጠቃላይ ስፋት በህንድ ውቅያኖስ ውስጥ የሚገኙትን ደሴቶች የሚያዋቅሩትን ዋና ዋና ደሴቶች እንዲሁም በርካታ ትናንሽ 115 ደሴቶችን በማካተት ትይዛለች። በቅርብ ጊዜ በተደረጉ ግምቶች መሰረት የሲሼልስ ህዝብ ብዛት 98000 ሲሆኑ ከእነዚህም ውስጥ ወደ 95% የሚሆነው ህዝቦቿ ዋና ቋንቋቸው ሲሼሎስ ክሪኦል የሚባል ነው። በዕለት ተዕለት ግንኙነት ውስጥ ጥቅም ላይ የሚውለው ዋናው ቋንቋቸው ሲሆን የሲሼልስን ህዝብ ባህላዊ ማንነት ይገልጻል። በተጨማሪም ከእነዚህ ውስጥ 60% የሚሆኑትና የቀረው 5% ህዝብ ደግሞ እንግሊዘኛን አቀላጥፎ ይናገራል። ይህም በመንግስት መስሪያ ቤቶች፣ በንግድ ስፍራዎችና በትምህርት ተቋማት ውስጥ በብዛት ጥቅም ላይ ይውላል። ለዓለም አቀፍ ግንኙነት አስፈላጊ በመሆኑ በትምህርት ቤቶች ውስጥ እንደ መመሪያ ቋንቋ ሆኖም ያገለግላል። 30% የሚሆኑት ህዝብ ደግሞ እንደ ሶስተኛ ቋንቋቸው ፈረንሳይኛን ይናገራሉ። ብዙውን ጊዜ በቱሪዝም፣ በሚዲያና በአንዳንድ መደበኛ አካባቢዎችም ላይ ጥቅም ላይ ይውላል። በዚህም ምክንያት ለቱሪስቶች ከፍተኛ ጥቅምን አስገኝቷል። የሲሼልስ ህዝብ ሞቅ ያለ እንግዳ ተቀባይነታቸውንና ለህይወት ባላቸው ዘና ያለ አቀራረብ የሚታወቁ ሲሆን ይህም ብዙውን ጊዜ የደሴት ጊዜ ተብሎ እንዲጠራ ምክንያት ሆኗል። የዕለት ተዕለት ህይወት ሪትም ከተፈጥሮ አካባቢ ጋር በቅርበት የተሳሰረ ሲሆን ብዙ ነዋሪዎች እንደ የኑሯቸው ዋና አካል በአሳ ማጥመድ፣ በእርሻና በቱሪዝም ላይ በተመሰረቱ ተግባራት ይሳተፋሉ። የአካባቢው ገበያዎች በደማቅ ምርቶች፣ በቅመማ ቅመሞችና በእጅ በተሰሩ ዕቃዎች የተሞሉ ናቸው። ይህም የምግብ አሰራር ወጎቻቸውንና የእጅ ጥበብ ሥራዎቻቸውን ያሳያል። ቤተሰብና ማህበረሰብ በሲሼልስ ማህበረሰብ ውስጥ ማዕከላዊ ሚናን ይጫወታሉ። ማህበራዊ ስብሰባዎችና ክብረ በዓላት ወቅት ብዙውን ጊዜ በሙዚቃ፣ በዳንስና በክሪኦል ጣፋጭ ምግቦች ይታወቃሉ። እንደ ካርናቫል ዴ ቪክቶሪያ ያሉ በዓላት የአገሪቱን ባህላዊ ንቃት ያጎላሉ። የአካባቢው ነዋሪዎችና ጎብኚዎችን በቀለማት ያሸበረቁ ሰልፎችና ትርኢቶች ለማክበር ይሰበሰባሉ። ደሴቶቹ እንደ ቫሌ ዴ ማይ፣
ካሉ ለምለም የተፈጥሮ ክምችት እስከ አንሴ ላዚዮና አንሴ ሶርስ ዲ አርጀንት ያሉ ንጹህ የባህር ዳርቻዎች ድረስ የተለያዩ ልምዶችን ያቀርባሉ። የሲሼልስ ሕዝብ ሞቅ ባለ እንግዳ ተቀባይነት ከበለጸጉ ባህሎቻቸውና ከአካባቢው ጋር ጥልቅ የሆነና ስር ከሰደደ ግንኙነት ጋር ተዳምሮ ለጎብኚዎች ጥሩ የሚባል የእንግዳ ተቀባይ ሁኔታን አመቻችቷል። ኢኮኖሚዋን ስንመለከት የሲሼልስ ኢኮኖሚ በዋናነት በቱሪዝም ላይ የተመሰረተ ሲሆን ዋና የገቢ ምንጫቸው ነው። በአስደናቂ የባህር ዳርቻዎች፣ ልዩ የብዝሃ ሕይወትና የቅንጦት ሪዞርቶች ስላሏት ደሴቷ ከመላው ዓለም የመጡ ጎብኚዎችን ትስባለች። በተለይ ደግሞ አሳ ማጥመድ ለሥራ ፈጠራና ለአካባቢው ንግዶች ከፍተኛ አስተዋጽኦ አድርጎላታል። በየዓመቱ ከቱሪዝም በግምት ከ500 ሚሊዮን እስከ 600 ሚሊዮን ዶላር ታስገባለች። ይህም የኢኮኖሚዋ ወሳኝ ምሰሶ ያደርገዋል። ቱሪዝም የአገሪቷን ሀገር ውስጥ ምርት ከፍተኛ ድርሻ ይይዛል። የሚጠቀሙት ገንዘብ ሩፕ የሚባል ሲሆን ይህ ምንዛሬ ለሁሉም የአካባቢ ግብይቶች ላይ ይውላል። የአንድ የአሜሪካ ዶላር የምንዛሬ ተመን በተለምዶ ከ13 እስከ 15 ሩፒ አካባቢ ነበር። ሆኖም የምንዛሬ ተመኖች በገበያ ሁኔታዎች ምክንያት በተደጋጋሚ ሊለዋወጡ ይችላሉ። በደሴቷ ግብርና ብዙም የበላይነት ባይኖረውም በዓለማችን ላይ ከፍተኛ ተፈላጊነት ያላቸውን እንደ ቫኒላ፣ ቀረፋና ኮኮናት ያሉ ምርቶችን በከፍተኛ ደረጃ ማልማት እያደገ የመጣው የባህር ዳርቻ የፋይናንስ አገልግሎት ዘርፍም ዓለም አቀፍ ንግዶችንና ኢንቨስትመንቶችን በመሳብ ረገድ ጉልህ አስተዋጽኦ አበርካች ሆኖ ብቅ ብሏል። ሲሼልስ ዓይንን የሚስቡ አስደናቂ የተፈጥሮ መስህቦች ያሏቸውን ደሴቶች የያዘች ስትሆን ከእነዚህም ውስጥ ሁለቱን ስንመለከት የመጀመሪያው ማሄ ደሴት የሚባለውን እናገኛለን። ማሄ ደሴት በሲሼልስ ውስጥ የሚገኝ ትልቁ ደሴት ሲሆን አስደናቂ መልክዓ ምድሮችን ከንጹህ የአካባቢ ባህል ጋር በሚያምር ሁኔታ የሚያዋህድ ማራኪ መዳረሻ ነው። ማሄ ለምለም ተራሮችና ንጹህ የባህር ዳርቻዎች ያለውን ለሁሉም ሰው የሚሆን ነገሮችን ያቀርባል። ዋና ከተማዋ ቪክቶሪያ በዓለም ላይ ካሉት ትንንሽ ዋና ከተሞች አንዷ ስትሆን ማራኪ ጎዳናዎች፣ በቀለማት ያሸበረቁ ገበያዎችና እንደ ታዋቂው የሰዓት ማማ ያሉ ታሪካዊ ምልክቶች ያላት ሲሆን ጎብኚዎች በአካባቢው ሕይወት ውስጥ የሚፈልጉትን አገልግሎት ማግኘት ይችላሉ። ደሴቱ የሞርኔሴችሎይስ ብሔራዊ ፓርክ መኖሪያ ነው። ይህም የህንድ ውቅያኖስን የሚያሳዩ አስደናቂ እይታዎችን የሚያመጡ በርካታ የእግር ጉዞ መንገዶችን ያካትታል። እንደ አንሴ፣ ኢንቴንዳንስ እና ቢውቫሎን ያሉ የባህር ዳርቻዎች በፀሐይ መጥለቅ ጊዜ ለመዋኘት በውሃ ውስጥና ዳርቻ ላይ በሚገኙ ክሪስታሎችና ንጹህ ውሃዎች ውስጥ ለመዝናናት ምቹ ናቸው። የማሄ የተለያዩ ስነ ምህዳሮች ለእጽዋትና ለእንስሳት ለእግር ጉዞ ተጓዦች አስደናቂ ዳራን ይፈጥራሉ። ቱሪስቶች የማሄ ደሴትን በሄሊኮፕተር መጎብኘት ቀዳሚ ምርጫቸው ያደርጉታል። ምክንያቱም የደሴቲቱ ተራራማ መልክዓ ምድር እና ውብ የባህር ዳርቻዎችን አስደማሚ እይታዎችን መመልከት ይችላሉ። ዋጋውን ስንመለከት በሰዓት ከ1200 እስከ 1500 ዶላር ይደርሳሉ። ይህ ዋጋ እንደ ሄሊኮፕተር አይነት የተለያየ የጉብኝት መስመር እና በሚሰጡ ተጨማሪ አገልግሎቶች ላይ በመመስረት ሊለያይ ይችላል። ለቡድን ጉብኝቶች ዋጋው በተሳፋሪዎች መካከል ሊከፋፈል ይችላል። በዚህ ምክንያት የአንድ ሰው ዋጋ ተመጣጣኝ እንዲሆን ያደርገዋል። ማሄ ደሴት ወዳጃዊ የአካባቢ ነዋሪዎችና የበለጸጉ የባህል ልምዶች ስላሏት በእውነት በህንድ ውቅያኖስ ልብ ውስጥ የሚገኝ እንቁ ናት ይሏታል። በሲሼልስ ሁለተኛዋ ትልቅ ደሴት የሆነችው የፕራስሊን ደሴት ስትሆን አስደናቂ የተፈጥሮ ውበቷና ዘና ባለ ድባብ የምትታወቅ እውነተኛ ሞቃታማ ስፍራ ናት። ደሴቲቱ በዩኔስኮ የዓለም ቅርስ ቦታ ቫሌዴ በመባል የሚታወቀውን ለምለም የዘንባባ ደን ያላት ሲሆን ብርቅዬው የኮኮዴሚር የዘንባባ ዛፍና የዱር እንስሳት መኖሪያ ናት። ከእነዚህም ውስጥ አንዱን ስንመለከት አልዳብራ ጃይንት ተብሎ የሚጠራ ኤሊን እናገኛለን። በሲሼልስ ልዩ የዱር እንስሳት አስደናቂ ምልክት ሲሆን በዓለም ላይ ካሉት ትላልቅ የኤሊ ዝርያዎች አንዱ ነው። በአልዳብራ አቶል ስፍራ የተወለደው ይህ አስደናቂ ተሳቢ እንስሳ ከ500 ፓውንድ ማለትም ወደ ኪሎግራም ስንቀይረው ከ227 ኪሎግራም በላይ
የሚመዝንና ከአንድ ምዕተ ዓመት በላይ ሊቆይ የሚችል ነው። ልዩ በሆነው የጉልላት ቅርጽ ባለው ቅርፊትና ጠንካራ እግሮቹ የአልዳብራ ግዙፍ ኤሊ አካባቢውን በሚገባ ተላምዷል። በዋናነት ሳር፣ ቅጠሎችንና ፍራፍሬዎችን ይመገባል። ቀደም ባሉት ጊዜያት በመኖሪያ መጥፋትና ከመጠን በላይ ብዝበዛ ምክንያት ቢመናመኑም በወቅቱ የነበሩ የጥበቃ ጥረቶች ለሕልውናቸው ወሳኝ ነበሩ። እናም ዛሬ ላይ በዓለም አቀፍ የዱር እንስሳት ሕጎች ስር ጥበቃ ይደረግላቸዋል። ሲሼልስን ሲጎበኙ ቱሪስቶች ልማዳቸውን ለማሻሻል በርካታ ጠቃሚ ምክሮችን ግምት ውስጥ ማስገባት አለባቸው። በመጀመሪያ የደሴት ላይ ጉዞን ማቀድ አስፈላጊ ነው። ምክንያቱም ቀደም ሲል እንዳነሳሁት 115 ደሴቶችን ያቀፈች ስትሆን እያንዳንዳቸው ልዩ ውበትና መስህቦች አሏቸው። ጀልባዎችና የሀገር ውስጥ በረራዎች ይህንን ለቱሪስቶች የ24 ሰዓት አገልግሎት ያመቻቻሉ። በሲሼልስ ተፈጥሮን ማክበር ወሳኝ ነው። ስለዚህ የደሴቶቹን ብዝሃ ሕይወት በእጅ ከመንካት ጥንቃቄ ማድረግ ያስፈልጋል። የዱር እንስሳትን ለመጠበቅ የአካባቢ መመሪያዎችን መከተል ይኖርባችኋል። ሁሉም ተቋማት የክሬዲት ካርዶችን ስለማይቀበሉ ለአነስተኛ ግብይቶች የካሽ ገንዘብ መያዝ ያስፈልጋል። ከአካባቢው ነዋሪዎች ጋር መሳተፍ ስለ ጥንታዊ ባህላቸውና ወጎቻቸው ግንዛቤ ሊሰጡ ይችላሉ። በተጨማሪም ስለ አየር ሁኔታው ማቀድ ቁልፍ ነገር ነው። ምርጥ የጉብኝት ወራት የሚባሉት በተለምዶ ከግንቦት እስከ መስከረም ውስጥ ሲሆኑ ቀላል ጃኬት ወይም ጃንጥላ መያዝ ይኖርቦታል። እነዚህን ምክሮች መከተል ወደዚህ አስደናቂ ስፍራ የማይረሳና አርኪ ጉብኝት ለማድረግ ይረዳውታል። ለምሳሌ ወደ ሲሼልስ ዓለም አቀፍ ማረፊያ ሲደርሱ ቱሪስቶች የሲሼልስ ሕዝብ ታዋቂውን እንግዳ ተቀባይነት የሚያንጸባርቅ ሞቅ ያለ የአቀባበል ድባብ ያገኛሉ። ከአውሮፕላን ሲወርዱ ወዳጃዊ ፈገግታንና ብዙውን ጊዜ የአካባቢውን ሙዚቃ የሚያረጋጋ ድምፅን ይሰማሉ። ይህም ወዲያውኑ የመዝናናት ስሜትን ይፈጥሩቦታል። የአየር ማረፊያ ሰራተኞቹ በአጠቃላይ ተጓዦችን በጉምሩክና በኢሚግሬሽን ውስጥ እንዳይጉላሉ በመምራት ረገድ ጠቃሚ ናቸው። በተጨማሪም በአውሮፕላን ማረፊያ ውስጥ ያሉ መመሪያዎች ስለ ትራንስፖርት አማራጮች፣ የሆቴል ማረፊያዎችና የአካባቢ መስህቦችን መረጃ ይሰጣሉ። እንደገናም የተለያዩ የጉብኝት ኦፕሬተሮች በአውሮፕላን ማረፊያ ውስጥ ቦታ ለመያዝና ስለ ደሴቶቹ አስፈላጊ መረጃዎችን ለማቅረብ ዝግጁ የሆኑ ተቆጣጣሪዎች አሏቸው። በቅንጦት ሪዞርቶች ለሚቆዩ ሰዎች ነፃ ዝውውሮችና ባህላዊ የእንኳን ደህና መጣችሁ መጠጥ የተለመዱ ናቸው። የእያንዳንዱን ዋጋ ስንመለከት ከአየር ማረፊያው ወደ ማየት ታዋቂ አካባቢዎች ለሚደረጉ የታክሲዎች ጉዞ እንደ ርቀቱ ከ20 እስከ $30 ይደርሳሉ። በሆቴሎች የተደረደሩ የግል የማመላለሻ አገልግሎቶች ወይም ዝውውሮችን ከተጠቀሙ ደግሞ ከ30 እስከ $70 ሊያስወጣዎት ይችላል። ለማረፊያ ደግሞ በሲሼልስ ውስጥ ላሉ ሆቴሎች ዋጋቸው በስፋት ሊለያዩ ይችላሉ። በመጨረሻም ሲሼልስ የተፈጥሮ ውበትን፣ የተለያዩ ባህሎችንና የበለጸገ ታሪክን ያለምንም እንከን የምታዋህድ አስደናቂ መዳረሻ ናት። መልክዓ ምድሯ፣ የዱር አራዊቶቿና አስደሳች አቀባበል ያላቸው ማህበረሰቦች ለጎብኚዎች የማይረሳ ተሞክሮን ይፈጥራሉ። ለምለም የተፈጥሮ ክምችትን ማሰስ የሲሼልስ ማራኪነትን ተደጋጋሚ ጉብኝቶችን ለሚፈልግ ማንኛውም ሰው ዘላቂ ስሜትን ይሰጣል።